ከስምንተኛው ጁዝ አጋማሽ እስከ የዘጠነኛው ጁዝ 3 ሩቦች። ሰባተኛ ሱረቱል አልአዕራፍ በመካ የወረደች ናት። አያቶቿ 206 ናቸው። ቢስሚላሂ ራህማኒ ራሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው። አሊፍ ላም ሚም ሷድ አሊፍ ላም ሚም ሷድ كتاب أنزل إليك فلا يكن في صدرك حرج منه لتنذر به وذكرى للمؤمنين أنت نبي هوي كلماتو ጌታ አላህ ለአማኞች መመሪያ ይሆን ዘንድ ይህ መጽሐፍ ቁርአን ወደ አንተ ወርዷል። የቁርአኑን መውረድ ከሃዲያንን ልታስጠነቅቅበትና አማኞችን ልትገስጽበት በመሆኑ በልብ ውስጥ ጭንቀት ወይንም መታከት እንዳይኖር። اتبعوا ما أنزل إليكم من ربكم ولا تتبعوا من دونه أولياء قليلا ما تذكرون እናንተ ሰዎች ሆይ ከጌታችሁ ዘንድ ወደ እናንተ የወረደውን የቁርአን መመሪያ ተከተሉ። ከአላህ ሌላ የሰይጣንንም ሆነ የአጥማሚዎችን መመሪያ መመኪያ አድርጋችሁ አትከተሉ። በፈጣሪ መመሪያ የምትገሰጹት ጥቂትን ብቻ ነው። وكم من قرية أهلكناها فجاءها بأسنا بياتا أو هم قائلون ብዙ ህዝቦች የመልእክተኞችን ጥሪ አልቀበልም በማለታቸው የስንትና ስንት መንደር ነዋሪዎችን አጠፋናቸው። መከራ አቅማሽ ቅጣታችንም በድንገት ማታ በተኙበትና ከቀትር በኋላም ለረፍት በተኙበት መጣችባቸው። فما كان دعواهم إذ جاءهم بأسنا إلا أن قالوا إنا كنا ظالمين በከሃዲያን ላይ ቅጣታችንም በመጣባቸው ጊዜ ጥፋታቸውን በማመን በመጸጸት እኛ ራሳችንን በዳዮች ነበርን ከማለት በስተቀር ሌላ ንግግር የላቸውም። فلنسألن الذين أرسل إليهم ولنسألن المرسلين እነዚያ ለዘመናት በነቢያት በኩል መልእክታችን የተላከላቸውን ህዝቦች ለመልእክተኞቻችን ጥሪ ምላሻችሁ ምን ነበር በማለት እንጠይቃቸዋለን። መልእክተኞችንም መልእክታችንን ስለማስተላለፋቸው እንጠይቃቸዋለን። فلنقصن عليهم بعلم وما كنا غائبين ለሁሉም ለመልእክተኞቻችንም ሆነ ለህዝቦቻቸው በምድር ዓለም ይሰሩት የነበረውን ሁሉ እኛ አላህ ዘንድ በነበረው ዕውቀት መሰረት እንተርክላቸዋለን። እኛ አላህ በየትኛውም ወቅትም ሆነ ሁኔታ በምድር ዓለም ከፍጡራን የተሰወርን አልነበርንምና። والوزن يومئذ الحق فمن ثقلت موازينه فأولئك هم المفلحون የዚያ የቂያማ ቀን የሰዎች የሥራቸው ክብደት የሚመዘነው በሐቅ ወይንም በፍትህ ነው። ምንም በደል አይኖርም። የመልካም ሥራ ሚዛኑ የከበደለት ሰው እንደነዚህ አይነቶቹ ከጀሃነም እሳት የሚድኑ ናቸው። ومن خفت موازينه فأولئك الذين خسروا أنفسهم بما كانوا بآياتنا يظلمون የመልካም ሥራዎቹ ሚዛኖቹ የቀለለበት ሰው እንደነዚህ አይነቶቹ እነዚያ ተአምራቶቻችንን ያስተባበሉና ይክዱ በነበረው ሰበብ ነፍሶቻቸውን ያከሰሩ ናቸው። ولقد مكناكم في الأرض وجعلنا لكم فيها معايش قليلا ما تشكرون እናንተ ሰዎች ሆይ በርግጥ በምድር ዓለም ላይ አደላደልናችሁ፣ በምድሯም ውስጥ መኖሪያችሁን አበጀንላችሁ። ይህ ሁሉ ህይወት ተመቻችቶላችሁ የምታመሰግኑት ግን ጥቂትን ብቻ ነው። ولقد خلقناكم ثم صورناكم ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس لم يكن من الساجدين በርግጥ እናንተ የሰው ልጆች ካልነበራችሁበት ፈጠርናችሁ፣ ከዚያም ተክለ ሰውነታችሁንና መልካችሁን በአማረ ሁኔታ ቀረጽንላችሁ። ከዚያም ለመላእክቶች ለመጀመሪያው ሰው ለአደም ስገዱ አልናቸው፣ ሰገዱ። ዲያብሎስም ብቻ ሲቀር ከሰጋጆችም ጋር ታዛዥ አልነበረምና። قال ما منعك ألا تسجد إذ أمرتك قال أنا خير منه خلقتني من نار وخلقته من طين አላህም የሰይጣንን እንቢተኝነት በመጥላት እኔ ካዘዝኩህ ለመስገድ ምንድነው የከለከለህ አለው። ሰይጣንም እኔ ከርሱ በአፈጣጠር ከአደም የተሻልኩ ነኝ፣ ምክንያቱም እኔን ከእሳት ፈጠርከኝ፣ እሱን ማለትም አደምን ከጭቃ ፈጠርከው አለው። በሰይጣን አመለካከት ከጭቃ እሳት ይሻላል እያለ ነው። قال فاهبط منها فما يكون لك أن تتكبر فيها فاخرج إنك من الصاغرين
አላህም ሰይጣንን ከርሷ ከጀነት ውረድ፣ በርሷም በጀነቷ ውስጥ ለአንተ ልትኩራራበት አይገባህም፣ ከጀነትም ውጣ፣ በእርግጥም አንተ ከወራዶ